السلام عليكم ورحمة الله وبركاته. ودي أنوار ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጠፋፍተናል። ላይክ ሰብስክራይብ ላይክ ሼር አድርጉልኝ። በነገራችን ላይ ቻናሌ ቀዝቅዟል ማለት ነው። አዳዲስ ቪዲዮ ነው ይዤላችሁ የምመጣው ማለት ነው። ቤትና ቦታ ህጋዊና ካርታና ፕላን ያለው ከፈለጋችሁ መሀል ከተማ ላይ አንዋርን ብቻ ነው ማናገር የሚጠበቅባችሁ። ወግዲን ብርት ላይ ተፈለጋችሁ ማለት ነው። ኦኬ ውድ አንዋር ቤተሰብ እንግዲህ በነገራችን ላይ ይህን ቤት ባለፈው ምንትን ብየዋለሁኝ። እስኪ ከሱ ጎን ደግሞ ላሳያችሁ። ግን ላይክ ሰብስክራይብ ቻናል ስለቀዘቀዘ ይህ ቤት ማለት ነው አብቅቶለታል። በነገራችን ላይ ሰርቪስ እዛ ጋር ይታያችኋል አይደለ? ሰርቪሱ አልተመረገም። ስላልተመረገ ይህን ቤት መግዛት የምትፈልጉ ውስጡ ያበደ እንትን ነው፣ ጅብሰም ማለት ነው። ያበደ ጅብሰም ነው። ዝግ ነው በነገራችን ላይ እንዳልገባ እንግዲህ እያያችሁ ነው ማለት ነው። ውስጥ አያችሁ አይደል? እንደዚህ ስለሆነ መግዛት የምትፈልጉ ሰዎች ካላችሁ አናግሩን ማለት ነው። ብገባ ደስ ይለኝ ነበር ግን መግባት አልቻልኩም። እስኪ ቆይ ድንጋይ ላይ ልውጣና አጉል ደግሞ የወደኩባቸው እንደሆነ እዚህ ክምር ላይ ድንጋይ ወጥቼ ነው ሼር ላድርጋችሁ ብዬ ነው ለእናንተ ማለት ነውና ይሄን ቤት መግዛት የምትፈልጉ ሰዎች ካላችሁ ይሄው እያያችሁት ነው። አሪፍ ቤት ነው። ያው ኩሽናውን ብቻ ማስመረግ ነው እንደምታዩት ነው ማለት ነው። ሰተት ብላችሁ መግባት ብቻ ነው የሚጠበቅባችሁ ውድ አንዋር ቤተሰብ። ስለዚህ ግዙና ግቡ ማለት እንፈልጋለን። ይሄ መሀል ከተማ ነው። የት ነው ካላችሁ አልማዝ ሰፈር ይባላል ሰፈሩ። እንግዲህ ጥሩ ነገር ከፈልጋችሁ ዋጋ ፈርታችሁ አይሆንላችሁም። ግን አሁን ሰዓት ከመልፋት ቤት እኔ ያያየው ስለሆነ ኢንሻአላህ እንግዲህ በቅርብ እኔም ሰርፕራይዝ አድርጋችኋለሁ። ለውድ ቤተሰቦቼ መናገር ዱአ እንዳደረጉልኝ ብዙ መልካም እህቶች ስላሉ ለነሱም ጭምር እኔ መናገር የሆነ ነገር ስለምፈልግ እንደው ያለቀ ቤት መግዛትን የሚያህል ነገር የለም። እኔ ስላየሁት ማለት ነው። ያለቀ ነገር መግዛትን የሚያህል የለምና ይችን ቤት መግዛት ተፈለጋችሁ ግዙ። ይሄ ጻዴ ሰፈር ነው። ጠላላ በዚህ ህጋዊ ነው። ሁሉ ካርታና ፕላን ያለው ስለሆነ ምንም የሚያስፈራ ነገር የለም ማለት ፈልጋለሁ። ይሄ ወደዛ ይሁት እንደምታዩት ነው። በዚህም ያበደ ቤት ነው ያለው ማለት ነው። ስለዚህ ይሄን ቤት መግዛት ከፈለጋችሁ ሰርቪሱን መምረግ ብቻ ነው። ይሄን ይመስላል ማለት ነው። እንግዲህ ይሄው መስመር አለው ፊት ለፊት የወጣለት መሀል ከተማ ዘች የሚባለው ሰፈር ነው። ወግዲ ላይ መግዛት ተፈለጋችሁ እንግዲህ ቁጥሬ ላይ ባዮ ላይ አናግሩኝ። ብሩን ሚሴጅ እንትን ላይ አላሁመ ሰለ ዐላ መሐመድ እሱ ላይ አስቀምጥላችኋለሁ። ዙሮ የተጠናቀቀ ቤት ነው። ምንም እንትን የለውም። ሰርቪሷን ብቻ መርጎ መግባት ነው። ስለዚህ ውድ አንዋር ቤተሰቦች እኔ የማመጣው ህጋዊ ነገር ነው። ህገ ወጥም ከሆነ ህገ ወጥ ነው የምላችሁ። ስለዚህ አናግሩኝ ማለት ፈልጋለሁ። ጠፍቻለሁ። ኢንሻአላህ ቤት እየሰራሁ ስለሆነ ነው። እንግዲህ ቤቴን አስተማምሬ አንድ ቀን ዱብ ስል ሰርፕራይዝ አድርጋችኋለሁ ማለት ነው ኢንሻአላህ። ሁላችሁም ዱአ እንደምታረጉልኝ አልጠራጠርም። ወዳችኋለሁ እና ለዛ ነው የጠፋሁት ውድ አንዋር ቤተሰቦች። ኢንሻአላህ እንገናኛለን። ግን ላይክ ሰብስክራይብ እንዳይረሳ። ቻናሌ ቀዝቅዟል። ሼር አድርጉልኝ። ወዳችኋለሁ። ይመቻችሁ። ሰላም አለይኩም ወራህመቱላህ ወበረካቱሁ ውድ አንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። በነገራችን ላይ ጠፍቻለሁኝ ብዙ እንትን ላይ ስለነበርኩ ነው። እንግዲህ ተመልከቱ ወግዲ ላይ እየተሰራ ያለ ኢንቨስትመንት ማለት ነው። ማሻአላህ የግል እንትኖች እንትን እያልኩ ነው። በዚህ አጋጣሚ ምርጥ ቦታ ላሳያችሁ ማለት ነው። ይቺ ቦታ አስባችኋታል? እስኪ በጣም ደስ ስላለኝ ለእናንተም ሼር አድርጋችሁ አክሲዮን መግባት የምትፈልጉ ሰዎች ካላችሁ ወግዲ ላይ እንግዲህ እያያችሁት ነው። ወግዲ ይሄ በዚህ እንትን ይላል። ይቺ ቆርቆሮዋ ማለት ነው ከዚህ በታች ማለት ነው። እያያችሁ ነው። እያያችሁ ነው። ከዚህ እስከዛ ድረስ 10 በ10 ካሬ ላይ ህንጻ መስራት የሚፈልግ ሰው ካለ አክሲዮን እኔ ጋር መግባት የሚፈልግ ሰው ካለ ቦታው እውነት ለመናገር ጸዴ ቦታ ነች። ይኸው ከዚህ እንኳን ላሳያችሁ ማለት ነው። ገባችሁ?
ይሄ እንኳን ያው የሰው ግቢ ነው። ከዚህ ነው ድንበሩ እዛ ድረስ ማለት ነው። 10 በ10 ይመስለኛል። ከዚህ ደግሞ እዚህ ድረስ፣ ከዚህ ደግሞ እዛ ድረስ 10 በ10 ነው። ስለዚህ እዚህ ውስጥ አክሲዮን ገብታችሁ መስራት የምትፈልጉ ሰዎች ካላችሁ እንግዲህ የወግዲ ህንጻ ማሻአላህ በጣም ደስ የሚል እንቅስቃሴ ተጀምሯል። እንግዲህ መግባት ተፈለጋችሁ ቤተሰብ ቁጥሬ ላይ አለ፣ ገብታችሁ ማናገር ትችላላችሁ ማለት ነው። እስቲ ቆይ እዚህ ጋር የእንትኑ ሴፍቲ ታንከር እንኳን ይሰራል ማለት ነው። ማሻአላህ እያያችሁ ነው። ይሄ የውሃ ታንከር ነው። ይሄ የዚህኛው ህንጻ ነው የዚህ ማለት ነው። እና እንግዲህ የተመልከቱ ይሄኛው 2 ፕላስ ደርሷል ማለት ነው። እንግዲህ ማሻአላህ ወግዲ ትንሽ በጦርነት ምክንያት ያው እንትን እያደረጉ ነው እንጂ ማሻአላህ ጥሩ እድገት ላይ ያለች ከተማ የሆነች እየመጣች ነው። ይታያችኋል። ይሄም በዛም ህንጻ ነው። ይሄው እዚህ ጋር ደግሞ ሂጅራ ባንክና አዋሽ ባንክ አለ ማለት ነው ፊት ለፊቱ። ገባችሁ አይደለ? ስለዚህ ቦታና እንትን የምትሉ ሰዎች ካላችሁ ማሻአላህ ያለው በውስጥ አናግሩኝና አብረን እንደግና አብረን እንለወጥላለሁ። ዋጫው ላሳለች ይሄው በዚህ ጋር በነገራችን ላይ ወደ ቴሌ ነው የሚሄደው። በዚህ ጋር ወደ ቴሌ ይሄዳል። በዚህ ጋር ደግሞ እንግዲህ ወደ ሂጅራ ባንክ ወደ መናኸሪያ በነገራችን ላይ በዚህ ሂደን የት ነው ምን ለመሰላችሁ ይዣችሁ ልሂድ። እስኪ በዚህ እንሄድና የቦታውን እንትን ነው ማሳያችሁ። በነገራችን ላይ በዚህ እንሄድና ይሄ ወዴት ያስገባናል መሰላችሁ? ወደ መናኸሪያ አክሲዮን ምናምን ያለ እቺ አረና አክሲዮን ቤተሰብ እንግዲህ ያው ቦታው በአክሲዮኑ እዚህ ጋር ማለት ነው። ህንጻው የሚሰራበት ያያችሁ ነው አለ ያው እዛ ጋር ማለት ነው። በዚህ ጎን ነው ያለው። እንግዲህ መግባት ተፈለጋችሁ በውስጥ ይሄው እዚህ ጋር ሂጅራ ባንክ አለ። አያችሁ አይደል? ይሄ ሂጅራ ባንክና አዋሽ ባንክ ነው። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ አንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ተጠፋፍተናል። እንግዲህ በጣም የወግዲ ህዝብ እየተጨነቀ ነው ያለው። ዱአ አድርጉ የወግዲ ህዝብ አልኩኝ። አሁን በየትኛውም ቦታ ላይ ሐምሌ 9 ነው መሰለኝ ዛሬ ዝናብ አልጣለም። ውድ አንዋር ቤተሰቦች እና ያው በደንብ ዝናብ አልጣለም እርግጠኛ ነኝ። እና በጣም ህዝቡ ተጨንቋል። ውድ ቤተሰብ ያላችሁበት ዱአ አድርጉ። ወላሂ እህል አልተዘራም እስካሁን በቆላ በደጋ ዝም ብላ ካፊያ ነች እቺ። ያው ሰው ስለሚረጋግጣ እንትን ሆኖ ነው እንጂ ማለት ነው። ውድ አንዋር ቤተሰብ እና ሁላችሁም ባካችሁ ዱአ እንደራረግ። እዚህ ተዳር ነበር የመጣሁ ከቤቴ ብዙም አልነበረም። ማሳ ለማሳ ነው የመጣሁት። ካፊያ ስለሆነ ገና ነው እና በጣም ነው እንትን የሚለው። እስኪ ላሳያችሁ በዚህ አጋጣሚ ማለት ነው። ውድ አንዋር ቤተሰቦች ይሄ ያው ከተማ ስለሆነ ዝም ብሎ ተረጋግጦ ነው እንትኑ ማለት ነው። ውድ አንዋር ቤተሰቦች አንዴናት ዝም ብሎ የብድ እንትን ስለሆነ ነው እንጂ ብዙም ዝናብ የለውም። ውድ አንዋር ቤተሰቦች ላሳያችሁ እስኪ ትንሽ እንውረድ። በዚህ ይሄ የሰው ኮቴ ነው እንደዚህ ጭቃ ያደረገው እና የመኪናው እንጂ ዝናብ አልጣለም። ግን ዱአ ያስፈልገናል ማለት ነው። ይሄ የተመሰላችሁ ዳሽን ባንክ አካባቢ ማለት ነው። ይሄ ወደ የመጀመሪያው
ዱዓ አድርጎላችሁም ወላሂ የሰው ልጅ ምግብ ካልበላ ዝናብ ካልጣለ እንግዲህ ትንሽዬ ቢጥል ነው እስከ እንትን ያለው ማለት ነው።